ቁርአንን ብቻ እንከተላለን። ቁርአንን አረብኛ ስለቻልኩ እተረጉመዋለሁ፣ ቁርአንን እንግሊዝኛ ስለቻልኩ እንደፈለኩት እተረጉመዋለሁ አይባልም። አልቁርአን ቁርአን ብሎ ማለት የአላህ ከላም ነው። አልሐዲስ ሐዲስ ብሎ ማለት የነብይ አለይሂ ሰላቱ ወሰላም ንግግር ነውና ልዩነት ከተፈጠረ ኺላፍ ከተፈጠረ عندنا ሚዛን አለ። ከምን የተሰራ? ከወርቅና ከብር ሳይሆን ከቁርአንና ከሐዲስ የተሰራ ሚዛን አለ። አምጥተን በቁርአንና በሐዲስ የማንም ንግግርን አምጥተን እንመዝነዋለን። የማንንም ስራ አምጥተን ቁርአንና ሐዲስ ላይ እናስቀምጠዋለን። ኢተቢዑ ተከተሉ ይለናል አላህ። ማንን እንከተል? ምንን እንከተል? ማ ኡንዚለ ኢለይኩም ሚን ረቢኩም ከጌታችሁ ወደ እናንተ የተወረደውን ተከተሉ ይለናል አላህ። አብዛኛው ሰው ግን ወደ ቁርአን ሰዎችን እየተጣራው ነው ይላል፣ ወደ ሐዲስ ሰዎችን እየተጣራው ነው ይላል። ቁርአንና ሐዲስን ደግሞ ፋም በምናረግበት ሰዓት በምንረዳበት ሰዓት አላ ፈህሚ ሰለፍ ቀደምቶች እንደተረዱት ቁርአንን እንረዳለን። ሰሃቦች ሐዲስን እንደተረዱት ሐዲስን እንረዳለን። ሰሃቦች ቁርአንን እንደተረጎሙት የአላህን ንግግር እንተረጉምና የሰሃቦችን ንግግርን እናስተጋባለን። ከተመጣችሁ ካላችሁን ሰሃቦች ብሎ ማለት ሰለፎች ብሎ ማለት አላህ በቁርአኑ ወመን ዩሻቂቅ ረሱለ ሚን ባዕድ ማ ተበየነ ለሁል ሁዳ ወየተቢዕ ገይረ ሰቢሊል ሙእሚኒና ኑወሊሂ ማ ተወላ ወኑስሊሂ ጀሀነም ወሳአት መሲራ። ቀጥተኛው መንገድ ከተገለጸለት በኋላ ቁርአንና ሐዲስን ተከተል ጀነት ትገባለህ ከተባለ በኋላ ወየተቢዕ ገይረ ሰቢሊል ሙእሚኒን ከሙእሚኖች መንገድ ውጪ ሌላም መንገድ የሚከተል ኑወሊሂ ማ ተወላ ወደ ዞረበት አዞረዋለሁ፣ ወደ ተቅጣጨበት አቅጣጨዋለሁ። ወኑስሊሂ ጀሀነም ነገ የውመል ቂያማ ጀሀነም እደፈዋለሁ። ወሳአት መሲራ ጀሀነም የሰው ልጅ ማረፊያ መቀመጫ መሆኗ ምንኛ የከፋ ነው ይላል አላህ። ልድገምላችሁ፣ ረዲየላሁ ዐንሁም ወረዱ ዐንሁ። ቁርአን እኮ ነው አላህ ወደዳቸው፣ እነሱም ነገ የውመል ቂያማ አላህ የሚሰጣቸውን አጅር ይወዳሉ ይላል አላህ። አላህ የሁዳዎችን፣ ነሳራዎችን፣ ሙሽሪኮችን እንዲህ አላቸው፣ ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ ኢህተደው። ሰሃቦች አላቸው አላህ ፈኢን አመኑ ነን ሙስሊም የሆነ አካል በአጠቃላይ ተነስቶ ቢያምኑ ምን አይነት እምነት? ቢሚስሊ ማ አመንቱም እናንተ እንዳመናችሁት የእናንተን አቂዳ ከተከተሉ ፈቀድ ኢህተደው በእርግጥም ቀናውን መንገድ ተመርቷል ብሎ አላህ ለሰሃቦች ምድር ላይ ያሉ እውቅና ሰጣቸው። ለሰሃቦች ምድር ላይ ያሉ አላህ መሰከረላቸው። ስለዚህ ወደ ቁርአንና ወደ ሐዲስ እንመለስ በሚባልበት ሰዓት አላ ፈህሚ ሰለፍ ሰሃቦች እንዴት ተረዱት? ይህንን የቁርአን አያ እንዴት ተረጎሙት ብለን ሰሃቦች በተረጎሙት መልክ ቁርአንን ልንተረጉመው ይገባል። ቁርአን በቁርአን ይተረጎማል። ቁርአን በሐዲስ ይተረጎማል። ቁርአን በሰለፎች ንግግር ይተረጎማል። ቁርአን መጨረሻ ላይ በአረብኛ ነው የወረደው፣ በሉጋ ይተረጎማል። አለበለዚያ አረብኛ እችላለሁ፣ እንግሊዝኛ እችላለሁ፣ ቁርአንን ለመተርጎም ሐዲስ አያስፈልግም፣ ቁርአንን ለመረዳት አእምሯችን ይበቃል መባል የጥመት መንገድ ነውና ነቱቡ ኢለላሂ ጀሚዓ ሁላችንም ወደ ቁርአንና ወደ ሐዲስ ተመልሰን ሰሃቦች ሰለፎችን አርአያችን አድርገን ሞዴላችን አድርገን ተምሳሌቶቻችን አድርገን እንከተላቸው የመጨረሻ መልእክታችን ነው። ወቢላሂ ተውፊቅ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።